ፕሬዝዳንት ዶናልድ ትራምፕ ከ12 ሀገራት ወደ አሜሪካ የሚደረግ ጉዞ የሚከለክል አዲስ አዋጅ ፈረሙ። ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ጸጥታ ስጋት ናቸው ያሏቸውን 12 ሀገራትም በመጥቀስ ከነዚህ ሀገራት ወደ አሜሪካ የሚደረገውን ጉዞ የሚከለክል አዋጅም ትናንትና መሻሽ ላይ ፈርመዋል። እገዳው ከ12 ሀገሮች የመጡ ዜጎችን ሙሉ በሙሉ ወደ አሜሪካ እንዳይገቡ የሚደነግግ ሲሆን ከነዚህም መካከል አፍጋኒስታን፣ ሚያንማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን እገዳ ተጣለባቸውም ሀገራት ሆነዋል። ከዚህም ባለፈ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ከፊል እገዳ ተጣለባቸውም ሀገራት ናቸው። እገዳው ህጋዊ ለሆኑ ቋሚ ነዋሪዎች፣ ነባር ቪዛ ለያዙ፣ ለተለያዩ የቪዛ ምድቦች እንዲሁም የአሜሪካ ብሔራዊ ጥቅም የሚያስጠብቁ ግለሰቦችን አያካትትም ብለዋል ፕሬዝዳንቱ። አንድ የዋይት ሀውስ ባለስልጣን እንደተናገረው ፕሬዝዳንቱ አስቀድመው አዋጁን ለመፈረም ሲያስቡ እንደነበር ጠቅሰው በቦልደር ኮሎራዶ የተፈጸመውን ጸረ ሰማያዊ ጥቃት ተከትሎ አዋጁን በፍጥነት ፈርመዋልም ሲሉ ለሲኢኤን ተናግረዋል። የዋይት ሀውስ ምክትል ፕሬስ ሴክሬታሪ አቢጌል ጃክሰን በኤክስ ገጻቸው ላይ ባሰፈሩት መልእክትም ፕሬዝዳንቱ ትራምፕ የአሜሪካ ዜጎች ወደ አገሪቱ ከሚገቡ አደገኛ ውጭ ተዋናዮች ለመጠበቅ የገቡትን ቃል እየፈጸሙ ነው ሲሉም ጽፈዋል። የመጀመሪያው የስልጣን ዘመናቸው ትራምፕ 7 የሙስሊም ሀገራት ተጓዦችን ወደ አሜሪካ እንዳይመጡ መከልከላቸውም የሚታወስ ሲሆን ይህም ፖሊሲ ፕሬዝዳንት ጆ ባይደንን ስልጣን ሲይዙ ሽረውትም ነበረ። ይመቻችሁ።